ማዘር ምን እየሰራ ነው? ማህበር አላ ጸበል ቀምሰን የመጣሁት። አልጠራሁክም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? 10 ሊትር ጸበል ነው የጠጣሁት። ለምን? አንድ ቆንጅዬ ልጅ ተዋወቅኩኝና ሃይማኖተኛ ወንድ ነው የምትወደው ሲባል ፊት ለፊቷ ሄድኩኝ። 10 ሊትር ጸበል ጠጣሁ። ተማሪዎች ሂሳብ አስተማሪ ስለሞተ ነገ ትምህርት አይኖረንም። ሁላችንም የቀብሩ ስነ ስርዓት ላይ እንገኛለን። የስ ነው ያላችሁት? አዎ ቲቸር፣ ሂሳብ አስተማሪን አንወደውም ነበረ። ሁሌ ሲያስተምረን ካፉ ምራቅ ይዘንባል፣ ይታፋል። እያበሰበሰ ሲያስቸግረን ዣንጥላ ይዘን መምጣት ጀመርን እና ደግሞ ብዙ ነበር የሚያጽፈን። አንዴ ሙሉ ዩኒት ዋንን በአንድ ቀን ጽፋችሁ ነው አለን። ባይሞት ደግሞ ሙሉ ዩኒት ቱን ያጽፈን ነበረ እና መሞቱ ጥሩ ነው፣ ተገላገልን። እንኳን ሞተ። ቲቸር አልሞትክም እንዴ? አልሞትኩም። ሞቷል ብለህን አልነበረ? ፍራንክ ልናረጋችሁ ነበረ ምን ያህል እንደምትወዱት ለማወቅ። እናንተ ግን ይቅርታ ቲቸር አላሰብነውም ነበር። በኋላ ዣንጥላ ይዞ መምጣት አይቻልም። ለነገ ደግሞ ሙሉ ዩኒቱን ጽፋችሁ ትመጣላችሁ። ቲቸር ይቅርታ። ዶፍ ነው ማዘንብባችሁ። ታሳፍራላችሁ። ማዘር ምን እየሰራ ነው? ማህበር አላ ጸበል ቀምሰን የመጣሁት። አልጠራሁክም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? ጎረቤት አይደለው ቤተሰብ ማለት እኮ ነው። አይ ቤተሰብ አይደለንም። መንግስት ቤታችንን ለልማት ካፈረሰው የት እንገናኛለን? ዘመድ ማለት እኮ ተራርቆም ለለቅሶ ለሰርግም የሚገናኝ ነው። አንተ ግን ባዳ ነህ። ከልጅነት ጀምሮ አሳድገው ፈልጌ አይደለማ ተገድጄ ነው። ቀበሌ ቤቱን ሰጠኝ። አንተ ተወለድክ፣ ግቢ ውስጥ አደክ። አሁን ያስገቡኛል አያስገቡኝም? ድግሱ በሰው ብዛት ልክ ነው የተዘጋጀው። 50 አስፈላጊ ሰው ጠርቻለሁ። አንተ ግን ቦታ የለህም። ማህበር እኮ ነው የሚዘክሩት። እኔን ካላስገቡኝ እግዚአብሔር ያዝንቦታል። ይዘንብኝ አላስገባም። ስነ ስርዓት ያዙ። በጸባይ ስለጠየቅኩት ነው ገብቼ እበላለሁ። በግ አምላክ ስነ ስርዓትን ያዝ። ፖሊስ ነው የምጠራው። አንድ ሚስኪን የኔ ቢጤ ከቤቱ ፊት ለፊት ቁጭ ቢል እሱን ያባሩታል። የኔ ቢጤውን አስገባዋለሁ። አንተን ግን አላስገባም። እሺ ይመቾት። ኤፍሬም። አቤት። ይቅርታ ልጄ ጨከንኩብህ? አዎ በጣም እንኳን። ዝም ብለህ ያለህን አውጣ። ደፋር ለመሆን እንዳትሞክር፣ አለበለዚያ ትሞታለህ። ምን እያደረክ ነው? መሞታ ማለት ለማን ነው የምትደውለው? ሄላው ፖሊስ ጣቢያ ምን ልርዳው? አንድ ሌባ ከባንክ ብር ይዤ ስወጣ ተከትሎኝ ሊዘርፈኝ ነው። ላወራው እፈልጋለሁ። ስልኩን ስጡት። ሊያወሩት ይፈልጋሉ። ሄላው አንተ ሌባ፣ የቤት ኪራይ ስለደረሰብኝ ከምዘርፈው ላይ አካፍለኝ። የሰው ልጅ በራሱ ሊተማመን ይገባል። እኔ ነኝ አይደለ? ከኔ ሌላ ማን አለ? ስለዚህም ልዩ ነኝ ማለት ነው፣ እንቁ ነኝ ማለት ነውና እንደዛ ነው ማሰበው። እና አንቺም ደግሞ ራስሽን ለየት አድርገሽ ማሰብ መቻል አለብሽ። ልክ ነህ። ካንተ የምወድልህ ነገር ምን እንደሆነ ታውቃለህ? በጣም ተጫዋች ነህ። እይታዎችህ በጣም አርቆ ሀሳቢ ነህ። ልብሴን የምትመልስልኝ መቼ ነው? የለበስከው ሹራብ የኔ ነው። ከፍቅረኛዬ ጋር ዴት አለብኝ ስትል አይደለ ባለፈው የሰጠው? እና መቼ ነው የምትመልስልኝ? ውሰደው ብለኛል ነበረ። አዎ ብዬ ነበር። ይቅርታ ረስቼው ነው። እሺ እና ምሳ የት ብንበላ ደስ ይልሻል? አንተ የምትፈልገው ቦታ እበላለሁ። ግን ደሃ እናትህን አብልታታል? ይሄኔ ኮርባታል። ቤተሰብን ሳትረዳ ሌላ ሰው ለማብላት ታስባለህ? ጥሩ አይደለም። ግን አባትስ እንዴት ነው? ታስሮ ነበር? ድሮ እናትን ይደበደባት ነበር እና እንዴት ነው? ተፈታ? አዎ ተፈቷል። ቢታሰር ይሻላችሁ ነበር። ልጅ እያለ ይደበደብ ነበር። ቁማርተኛም ነበር። እናትን አስይዞ ተበልቷል የሚባለው ነገር እውነት ነው? እና ታዲያ ለምን ጥሩ ነገር ብቻ ትናገራለህ? መጥፎ ነው ነገሩን ተናገራ። ከዛ በኋላ ያኔ አብራክ እንደምትሆን እስቲ እናያለን። ንገራት። የቁማርተኛ ልጅ መሆንህን ንገራት እስቲ። እዚህ ንገራታ። ምንድነው የምታፈጠብኝ? ንገራት። ምንድነው የምታፈጠው? ንገራት። ችግር የለውም ባይነግረኝም ንገራት። እንደውም ልብሴን አምጣው። ልጄ። ፋዘር እንዴት ነህ? ደህና ነኝ ፋዘር። ምን ነው በሰላም ነው? በሰላም ነው ልጄ። እሺ ተቀመጡና እናውራ። ፈልገውኝ ነው? ልቁም ልጄ። ሜሮን የኔ ልጅ ፍቅረኛክ እንደሆነች አውቃለሁ እና ዛሬ የተገናኛችሁበትን 3ኛ ዓመት አስመልክቶ ቆንጆ ሆቴል እራት ልትጋብዛት እንደሆነ ሰምቻለሁ። እውነት ነው ፋዘር። ቆንጆ ሆቴል ከምትጋብዛት ብሩን ስጠኝና እኔ ጤፍ ልሸምትበት። ምን? አትታዘበኝ ልጄ፣ ግዴታ ሆኖብኝ ነው። የኔ ሚስኪን ልጅ ልብስ ራሱ አስኮ ጨረታ ሄዳ በ15 ብር ነው ተጫርታ የምትለብሰው። በዛ በሚያምር ገላዋ ቦንዳ ነው የምትለብሰው። አንተን ካገኘች ጀምሮ ነው ሰውነቷ መለስ ያለው እንጂ ቀጫጫ ነበረች። አላቅም ነበር። አሁን አወክ። ውድ ሆቴል ወስደ ለአንድ ቀን ምግብ ከምትጋብዛት ብሩን ስጠኝና እኔ ጤፍ ሸምቼ ለአንድ ወር እንጀራ ላብላት። ግን እኮ ይሄና የቸገራት አትመስልም። አንዳንዴ ከንፈሯ ድርቅ ብሎ አታየው? አያታለሁ። ረሃብ ነው። እኔ እኮ ደቆባ ሳይ ባዝሊን ገዝቼላት ነበረ ወዛ እንዲልላት። ባዝሊን ከንፈሯን እንጂ አንጀቷን አያርሰው። የምግብ ቂቤ ግዛላትና እናቷ ሽሮ ላይ ጣል እያደረገች አንጀቷን ታርስላት። ያኔ ወዛ ትልሽ። ፋዘር ያለኝ በሰጡት ደስ ይለኛል። ግን ሰጪ እግዚአብሔር ነው። እግዚአብሔር ይስጥልኝ። እሷን ደግሞ ካም በኋላ እንዳትደውይልኝ በሏት። ልጄ አትሂድ።
ፊልሙን እንዳላይ እየረበሻችሁኝ ነው። እኛም ምን አሰማ ዝም ብላ አታይ እየረበሻችሁኝ ነው። እሷን የነካ መስሎ እኮ የኔን ትከሻ ነው እያከክ ያለው። ያንተን ነው እንዴ? እኔ እኮ ምን ሆኖ ነው የሻከረብኝ እላለሁ። ይቅርታ በቃ አንረብሽ። ፊልሙን ለማየት ነው ለመስማት የመጣችሁት? ለመስማት። እኔ ደግሞ ለማየት ነው የመጣሁት። እባካችሁ ልይበት። ጠበቃ። አቤት። የሚያረጉትን ተመልከት። ፊልም እንዳላይ እየረበሹኝ ነው። ስነ ስርዓት ያዝ። እውነቱን ነው። ስነ ስርዓት ያዙ። አንተን ነው ብቸኛ ነህና ሰው ሲፋቀር ማየት አልፈልግም ማለት ራስ ወዳድነት ነው። ይፋቀሩ። ይሄ ግን ፊልም ቤት ነው። ፊልም የለይበት። ለአንድ ፊልም በቆረጥከው ትኬት 2 ፊልም እያየ ነው። አክሽንና ሮማንስ። አርፈ ፊልም ነኝ። 10 ሊትር ጸበል ነው የጠጣሁት። ለምን? አንድ ቆንጅዬ ልጅ ተዋወቅኩኝና ሃይማኖተኛ ወንድ ነው የምትወደው ሲባል ፊት ለፊቷ ሄድኩኝ። 10 ሊትር ጸበል ጠጣሁ እና አገኘሃት? አላገኘኋትም። ለካ ሙስሊም ነች። አዝናለሁ። አዛን አለ ሰግጄ የመጣሁ። አባ ዳቦ ግዛልኝ። ውይ አፈር ልብላ። እርቦ ነው? አዎ ከነጋ ምንም አልበላሁም። ወዳጅ ዘመድ የለህም? ማንም የለኝም። ማንንም አላውቅም። ባይተዋር ነኝ። ባይተዋር አይደለህም። እግዚአብሔር አለልህ። እግዚአብሔርን እንደ ወዳጅ ዘመድ ከወሰድከው የሰው ልጅ ምን ይሰራል? የማይከዳ የማይተው እግዚአብሔር ብቻ ነው። እውነት ነው። ስለ እግዚአብሔር ዳቦ ግዛልኝ። እግዚአብሔር ይስጥልኝ። አብሮ ይስጥልኝ። መንጃ ፍቃድ። ምን አጠፋው? ምንም። እና ለምን አስቆምከኝ? አንድ ቀን ማጥፋትህ ስለማይቀር ካሁኑ ግቦ ስጠኝ። ቀብድ አላጠፋማ። የሰው ልጅ ነህ። ከሰው ስህተት ከብረት ዝገት አይጠፋም። አንድ ቅቅል ጋብዘኝ። እኔ የማስተዳድረው ቤተሰብ አለብኝ። ለአንተ ቅቅል ጋብዤ ልጆቼን ምን ላብላ? እኔም የማስተዳድራቸው ልጆች የሉብኝም። ቅቅል የለመደ ሆድ ግን አለኝ። ለአንተ ሆድ ሲባል ልጆቼ ጾማቸውን ይደሩ፣ ለአንተ ልጆች ሲባል ሆዴ ጾሙን ይደር። ምንድን ነው አለቃ? ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ፣ የቆምክለትን ዓላማ የማታውቅ ራስ ወዳድ፣ ብቻህን አንድ ቅቅል ልበላ ነው? 2 ቅቅል አድርግልን። እንኳን ደስ አለ። አርሰናል አሸንፏል። ሚስት አስቸኳይ ቀዶ ጥገና ያስፈልጋታል። ትደረጋ። ለቀዶ ጥገናው ስለሚያስፈልግ አንዳንድ ጥያቄዎች እጠይቅሃለሁ። እሺ። በአንድ ጨዋታ 2 የቅጣት ምት ጎል ያገባ ተጫዋች ታውቃለህ? አላውቅም። ትናንትና ራይስ አግብቷል። መድፈኛው ንጉሱን ቀጠቀጠው። ሚስቴስ በሽታዋ እየቀጠቀጣት ነው። በአስቸኳይ አክሟት። ቸኩል። እኛም 20 ዓመት ዋንጫ ሳንበላ በትዕግስት ጠብቀናል። የጊዜ ጉዳይ ነው እንጂ ሚስትህም ደህና ትሆናለች። እሺ። ለውጥ አላት ሚስትህ? አዎ የላትም። እኛ ግን አለን። ዘንድሮ ሻምፒዮንስ ሊግ፣ ቀጣይ ዓመት ደግሞ በእርግጠኝነት ፕሪሚየር ሊግ እንበላለን። ታሳፍራለህ። የት ልትሄድ ነው? ባለቤቴን ሌላ ቦታ አሳክማታለሁ። አትናደድ። ስለ አርሰናል እያወራ ሚስቴ ልትሞት ነው። እንዴት ነው ማልናደደው? ተቀመጥና ስለ ሚስትህ እናውራ። እንቅጩን ንገረኝ። ሚስቴን መቼ ነው ቀዶ ጥገና የምታረጓት? ቀጣይ ሳምንት ሮብ። ጥሩ። የመልሱን ጨዋታ አርሰናል የሚያሸንፍ ይመስላል? አንተ ነህ የገደልከው። አዎ ገድየዋለሁ። ጥፋተኛ ግን አይደለሁም። ጥፋተኛ አይደለሁም? የሰው ነፍስ ነው ያጠፋኸው። ሰውየው ክርስቲያን ነው። ጠዋትና ማታ ጌታ ሆይ ማራናታ ናፍቀኛልና ጌታ ሆይ ናፍቀኛል እያለ ነው የሚጸልየው። እኔም ከጌታው ጋር አገናኘሁት እንጂ አልገደልኩትም። ነው ማዝነው። ሁለቱንም ማዳን አንችልም። ከሚስትህና ከተረገዘው ጽንስ መምረጥ ይጠበቅብሃል። ከሁለት አንዱን ነው ማዳን የምንችለው። ዶክተር፣ ከሚስቴና ከልጄ እንዴት እመርጣለሁ? መምረጥ አልችልም። አገኘሁ። ስቀልድብ ነው። መምረጥ አይጠበቅብህም። ሁለቱም ሞተዋል። ምን ሆነ ነው? ፈጣሪ እንዲገለኝ ወደ ራሱ እንዲወስደኝ እየጸለይኩኝ ነበር። ምን ነው? ምን ተፈጠረ? እናትና አባቴ ተፋቱ። አረባክ አርጅተው የለ እንዴ? እርጅና አላገዳቸውም። ከዛ አባቴ ወጣት ሴት ሊያገባ ነው እና ከቤት አባሮን አዲሷን ሚስቱን ይዞ መኖር ጀምሯል። እናትስ ገዳም እገባለሁ እያለች ነው። አንተስ? ጎዳና ለመውጣት እያሰብኩኝ ነው። አይዞ ፈጣሪ አለ። ደግሞ የማያልፍ ነገር የለም። አንተ ብቻ መበርታት ነው ያለብህ። ምኑን በረታሁት? ካጣከው ነገር ያለህን አስብ። አሁን ያለኝ ፍቅር ብቻ ነው። የቤቲ ፍቅር ነው የቀረኝ። አልሰማህም እንዴ? ቤቲ እኮ አንተን ትታ ከሌላ ወንድ ጋር ሆነች። ምን? እንዴት ማለት? ከማን ጋር? እኔ እንጃ፣ ግን ጥላ ሄዳለች። ምንም የቀረኝ ነገር የለማ። ሁሉም ነገር አጥቻለሁ። አሁን ምን ላደርግ ነው? እንዲወስድ ወደ ፈጣሪ እየጸለይክ ነበራ? አዎ፣ 2 ከሆንን ይሰማናል። ና አብረን እንጸልይ። እሺ። አባ ዳቦ ግዛልኝ። ምንድነው? 5 ብር ምን ይሰራልኛል? ያለኝን ነው የሰጠውክ። ካሌለክ ለምን ትወጣለህ? እዛው ቤትክ ጥቅልል ብለህ አተኛም? ለመንከኝ፣ ያለኝን ሰጠውክ። ከዚህ በላይ ምንም ማድረግ አልችልም። እና ካልቻልክ ምን ያኳራሃል? ስትራመድ ላየክ እኮ የኔ ቢጤ አመስልም። የኔ ቢጤ አይደለሁም። ነህ ከኔ የምትለየው ትንሽ ቀላ ስለምትል ነው። ብሬን ካልፈለከው መልስልኝ። አንካ ደግሞ ይመጻደቃል እንዴ? 5 ብር ሰጥተህ ምርቃት ጠብቀህ ነበር። ምን እየሰራችሁ ነው? 5 ብር ሰጠኝ ፖሊስ። ለመነኝ፣ ያለኝን ሰጠሁት። እንደማመስገን ይሰድበኛል። 5 ብር ይዞ ቢሊየን በወጣበት መንገድ ላይ ኮራ ብሎ ይራመዳል። ፖሊስ ገጽታ ያበላሻል። እሰረው። አንተም ለስራ ነው የወጣኸው። አንተም ለልመና ወደምትሄዱበት ሂዱ። አሁንሽ ዳይ ወይ ና 5 ብሩን አምጣው። ለኔ ቢጤ ልሰጠው ነው። ካርድ ልሞላበት ነው። አሁን ተበተኑ ዳይ።
እንዴት ናችሁ ተማሪዎች? ደህና ነን። መጪው የገና ባህል ነው። አዎ የገና ባህል ደግሞ የስጦታ ባህል እንደሆነ ታውቃላችሁ? የስ ቲቸር። እናንተም ለተቸገረ ሰው መርዳት መቻል አለባችሁ። አዎ ቲቸር። ጎበዞች፣ ብዙ የተራቡ ለገላቸው ልብስ ያጡ ባህልን አዝነው የሚያሳልፉ ሰዎች አሉ። ለነሱ የደስታ ምንጭ መሆን አለብን። እውነት ነው። የምንሰጠው ደግሞ ያረጀ ልብስ መሆን የለበትም። ከቻላችሁ አዲስ፣ ካልሆነ ደግሞ አባቶቻችሁ የሚለብሱትን ቆንጆ ቆንጆ ልብሶችን አምጡ። እሺ። ስለዚህም ነገ ቆንጆ ቆንጆ ሸሚዞችን፣ ሱፎችን፣ ሹራቦችን፣ ሱሪዎችን፣ ኦሪጂናል ጫማዎችን ይዛችሁ ኑ። ቲሸርት ማምጣት አይቻልም? ቲሸርት አልወድም። ላንተ ነው እንዴ የምናመጣው? አዎ። እና ለማን መስሏችሁ ነበረ? ለጎዳና ተዳዳሪዎች። ምን አገባኝ፣ ማዳበሪያቸውን ይልበሱ። ለኔ ነው የምታመጡት። እሺ፣ የዛሬ ትምህርታችን የሚሆነው መድኃኒቱ ይሄ አይደለም፣ ቀይርልኝ። የተሸጠ ዕቃ አይመለስም። ስማኝ፣ ለሚስቴ አባት ነው የገዛሁት። በጣም አሟቸዋል። መድኃኒቱን ካልወሰድኩላቸው ይሞታሉ። አልመለስም። የሰጠኝ መድኃኒት መርዛማ ነው። ከወሰዱት ይሞታሉ። አውቃለሁ። መርዛማ እንደሆነ እያወክ ነው የሸጥክልኝ? አዎ። ወንጀል እኮ ነው የሰራኸው። እንዴት መርዝ ትሸጣለህ? ስማኝ፣ የሚስት አባት በጣም መጥፎ ሰው ናቸው። በጣም መጥፎ ናቸው። በምን አወክ? የሚስት የቀድሞ ባል ነኝ። ባሏ ሞቷል ነበር እኮ ያሉኝ። እውነታቸውን ነው። ገለውኛል። የባንክ ዕዳ አለብኝ፣ ቤቴን ሊሸጡብኝ ነው ዕዳዬን ካልከፈልኩ ሲሉኝ ሱቄን ስጬ የገዛ ሱቄን ሽጬ ዕዳቸውን እንዲከፍሉ ብሩን ሰጧቸው። ከዛ የሚፈልጉትን ካገኙ በኋላ ልጃቸውን ከኔ አፋቱና ላንተ ዳሩለ ማለት ነው። እንደዚህማ አያረጉም። ውሸት ነው። ታምሜያለሁ። ለመታከሚያ ብዙ ብር ያስፈልገኛል፣ ብር ስጠኝ አላሉህም ብለውኛል። ከዛ መኪናዬን ሽጬ ላሳክማቸው ነው። አውቀው ነው ያንተንም ብር ከበሉ በኋላ ልጃቸውን ያፋቱክና ለሌላ ሰው ይድሯታል። አንተም እንደኔ አውላላ ሜዳ ላይ ነው የምትቀረው እና በህይወት እንዲኖሩ ትፈልጋለህ? ይኸውልህ አንድ ሰው ከዚህ በፊት መጥፎ ነገር ሰራና ቀጣይም መጥፎ ነገር ይሰራል። የውሻ ምግብ ቤቱ ጋር ያለው ወደዛ ጋር ስትሄጂ ስጋ ያለበት ቦታ አለ። ኦ ውሻዬ አትክልት ነው የሚበላው። አትክልት ያለበት ቦታ ሳይኝ። ውሻሽ ሰላጣ ነው የሚበላው? አዎ። የቱ ጋር ያለው? ይቅርታ ግን እዚህ ሰላጣ አንሸጥም። ለምን? ውሻዬ በራብ እንዲሞት ነው የምትፈልጉት? ስጋ ከፈለግሽ እዛ አለልሽ እኮ። ነገርኩ እኮ ውሻዬ አትክልት ነው የሚበላው። አትክልት ያለበት ቦታ አሳየኝ። በምን አወቅሽ? ነገረሽ? አዎ የእንስሳ ድምጽ መስማት እችላለሁ። ለዛ ነው አንተን እየሰማሁህ ያለሁት። አንተ አጋዘን። ይቅርታ ባሰድብኝ። በሰድብ ምን ልታመጣ ነው? ልትደበደበኝ ነው? ና ደብደበኝ። ማናጀር እኮ ይታለ። ማናጀር። አቤት፣ ችግር አለ? ይሄ አጋዘን እየሰደበኝ ነው። ምንም አላደረኳትም። የውሻ ምግብ ቤት አለ ስትለኝ ስጋ ያለበት ቦታ ጠቆምኳት። ሰድቦኛል። ደንበኛ ንጉስ ነው። አባረልኝ። ይቅርታ፣ በማይረባ ምክንያት ለ5 ዓመታት ታማኝ ሆኖ የሰራ ሰራተኛችንን ደንበኛ ንጉስ ስለሆነ ብቻ እናባረዋለን። ተባራል። ምን ተባራል? ኤፍሬም ውጣ። ግን ባሬው ውጣ። ይቅርታ አለቃ፣ ከውጪ ምግብ ይዞ መምጣት አይቻልም። ከውጪ አይደለም የገዛሁት፣ ከሻይ ቤት ነው። እዚህ ምግብ ቤት ለመብላት ከውጪ ምግብ ይዘ መምጣት አይቻልም። ከዚሁ ነው ማዘዝ ያለብህ። የእናንተ ቋንጣ ፍርፍር የወር የቤት ኪራዬ ወጪ ነው። ይቅርታ፣ የታዘዝኩትን ነው ማድረግ የምችለው። ከውጪ ምግብ ማምጣት አይቻልም። ጓደኞቼ እዛ ጋር ያሉት፣ እነሱ ላዘዙት መክፈል ይችላሉ። እኔ ግን ስለማልችል ነው ከውጪ እርጥብ ገዝቼ የመጣሁት። የማይሆን ነገር ነው እየተናገርክ ያለኸው። እባክህ እርጥብህን ይዘህ ሂድ። ከጓደኞቼ ጋር መዝናናት አችልም እያልከኝ ነው? ጥራቸው። ማናጀሩን ጥራው። ማናጀሩን። መግባት አችልም። አሽቃባጭ። ጭቅና የሚያዘውን ታከብራለህ፣ እርጥብ የያዘውን ትንቃለህ። ሼሞን ዩ አፍሬ ባሎ። እሺ ይቅርታ፣ ደንበኛችን እንደምታስገባኝ አውቄ ነበር። ድንች ጥለሃል፣ እርጥብክ ተንጠባጠበ ላሰው። እሺ ቶ ራሴ እልሰዋለሁ። ፍቅር፣ ቬሎ መቼ ነው የምንገዛው? እንከራያለን ለማለት ፈልገሽ ነው? የኪራይ ቬሎ ማለብስ እና ዱባይ እንሄድና 4 ቬሎ እንገዛለን። አንዱን ለፎቶ፣ አንዱን ለሰርጌ፣ አንዱን ለመልሴ፣ አንዱን ለቅልቅል አረገዋለን። አንድ ቬሎ እንከራያለን። በሱ ፎቶ ትነሻለሽ፣ የሰርጉ ቀንም ትለብሻለሽ። ነገርኩ እኮ የአዲስ አበባ ሴቶች ገላ ላይ ሲዞር የከረመ ቬሎ አለብስም። ይሄ ብር ሙሉ የአዲስ አበባ ሰው ላይ ሲዞር የከረመ ነው። አንቺ እጅ ሲገባ አልጠቀምበትም ትያለሽ? አልልም። ቬሎንም ትለብሻለሽ። እኔ ሰርጌን ዱባይ ደግሳለሁ ስል አንተ ጭራሽ የኪራይ ልብስ ልታስለብሰኝ? ዱባይ እንደግሳለን? አዎ፣ የኔና ያንተ 1000 ቤተሰቦች በተገኙበት ዱባይ ላይ ታይቶ የማይታወቅ ሰርግ ደግሳለሁ ብዬ ነው ያሰብኩት። ከዛ በኋላ አገሩ ጉድ ይላል። ብሩን ማን ነው የሚከፍለው? አንተ። የ1000 ሰው ትኬት፣ የሆቴል፣ የምግብ እኔ ልችል? አዎ፣ ለፍቅር ብለህ ምንም ታደርግ የለ? አላረገውም። ሲጀመር እንኳን ለዱባይ ሰርጉን መደገሻ እንኳን ብር የለኝም። እኔ መዘጋጃ ነው እንጋባ ልልሽ የነበረው። የለኝም ማለት ቺስታና ብር የለ? አዎ። እንዴት? የምትለብሳቸው ጫማና ልብስ እኮ ኦሪጂናል ናቸው። ቦንዳ ነው፣ አስኮ ጨረታ ነው የምገዛቸው። ጧት ጸበል እያልክ የምትሄደው ሰልባጅ ለመጫረት ነው? አዎ። እና ብር የለህም? ኪሴ ውስጥ ብር ባይኖርም ልቤ ውስጥ ግን ትልቅ ፍቅር አለ። ፍቅርህን ሰልባጅህን ይዘህ ጥፋ ከፊቴ ጥፋ። አንቺን አጥቼ የት እሄዳለሁ? ፍቅር አይደለም የምትፈልገው? አዎ። እንደለመደብህ አስኮ ጨረታ ሂድና ተጫረት፣ ሰልባጅ ፍቅር ታገኛለህ። ኦሪጂናል ፍቅር ይወደድብሃል። እዚህ ቤት ማን ነው? ማሙሽዬ፣ እናትን ጥራት። እማዬ እየተጠራሽ ነው። አቤት። እንዴ አንተ ነህ እንዴ? ግባ። እቸኩላለሁ። ምን እግር ጣለ? ልጅ ወለድኩኝ እኮ። ውይ እንኳን ደስ አለ። እንኳን አብሮ ደስ አለን። እኔ ማሙሽዬን ስትወልጂው ልብስ ገዝቼለት ነበር። አዎ፣ መቼ ይረሳል? አረሰውም። እኔም አልረሳሁትም። አሁን ያንቺ ታራ ነው። ለልጄ ግዢለት። ኑሮ እንደምታውቀው ነው፣ ተወዷል። እና
አሁን ብር የለኝም። እኔ ገዝቼልሻለሁ እኮ። አዎ ያኔ የለኝም ብያለሁ አላልክም? እና አንቺ እንዴት የለኝም ትያለሽ? ይሄ እከካም ልጅ ሲወለድ እኮ ራቁቱን ነው የመጣው አይደል? እኔ ነኝ ልብስ ያለበስኩት። እማዬ እማዬ አትበል፣ አትፍራ ልጄ። ልትፈራ ይገባል። እናትህ ውለታ መመለስ የማትችል ቋጣሪ ነች። ይሄ ጭንቅላታም ልጅሽን ስትወልጂ እኮ ልብስ የገዛውለት ጄኔተራ ሲመጣ ውለታሽን ትመልሻለሽ ብዬ ነው። አልመልስም የምትይ ከሆነ ግን ማለት ነው የሚገባኝን ወስዳለሁ። አምጣ። እማ ራቁትን እንደመጣ ራቁትን ትቀራለህ።